What's up? Are you Oromo? Can you tell me now? Yeah. ምልልክ ላይ ለምን ወቀሳ ታበዛላችሁ? ከምልልክ በፊትስ አልነበረም ወይ? ኢትዮጵያ ከዛ በፊት አልነበረም ወይ? ብዙ ጥያቄዎች በዚህ ዙሪያ ይነሳል። አንድ ሁለት ነገር ልበል። ምልልክ አሁን ያለችውን የኢትዮጵያ ካርታ ሴት ያደረገ ንጉስ ነው። ሌሎች ነገስታት በድንኳን ነበር ያሳለፉት ብዙዎቹ። ፋሲለደስ ተሄዶ ጎንደር የተባለው ብዙዎቹ ብትወደዶች ራስ ብትወደዶች ናቸው ሲገዙ የነበሩት እና ቫያብል የሆነ መንግስት አልነበሩም። የጎንደሪያን ኢምፔሪየድ ቢሆን ከእጁ ጋር እንደዛ ስለነበረ ቴዎድሮስም ዮሐንስም ቢሆን በጉዞ ነው ያሳለፉት። ቤተ መንግስትም አልገነቡም ቴዎድሮስም ዮሐንስም። አሁን ያለችው ኢትዮጵያን በዚህ ቅርጽ ቴዎድሮስ እኮ ከወሎ አላለፈ አይደለ? ሸዋ መጥቶ ተመለሰ። ታሪኩ እንደዛ ነው እና የማረካቸው ማርኮ ልጁ ምልልክን ይዞ ተመለሰ እንጂ አልገዛም ተረጋግቶ። እቺን አሁን የምታከራክረንን ኢትዮጵያ በዚህ ቅርጽ ያዋቀሯት አንድ ምልልክ ናቸው። ስርዓቱ አሁን ኢምፔሪያል ስርዓት ነው የምንለውን ስርዓት ኢምፕሊመንት ያደረጉ ናቸው። እስካሁን ኢፌክት አለው የሱ በዛ ዘመን የተፈጠረው ነገር ከካርታው አንስቶ ማለት ነው። ከዛ በፊት የነበረው ፍሉድ ነው እንዳልከው። አንድ ጊዜ ኦሮሞዎች እስከ ጎንደር ይሄዳሉ፣ ሌላ ጊዜ ዘርዓ ያዕቆብ እዚህ አካባቢ ይዘዋወራል። ጉዞ ነው እና በእኛ መረዳት ምልልክ ለሞደርን ኢትዮጵያ መመስረት ወይም ኤምፓየር እቺ ኢትዮጵያ ኤምፓየር ብሎ ነው። እሳቸውም አጼ ማለት ኢምፓየር ማለት ነው እና ኢምፓሪያል ስርዓት ነው ኦርደር ያደረጉት። አንተ እንዳሻሻልክለት የግዛት ማስፋፋት ሳይሆን ደግሞ አቀናን ነው ያሉት። ማቅናት ቅኝ ግዛት የሚለው ደግሞ በእንግሊዘኛ ኮሎኒያል የሚባለው ታሪካቸው ብዙዎቹ ጽፈዋል። እና የኃይለ ሥላሴም አባት ጅጅጋን አቀናን እንደዚህ አቀናን ነው ያሉት። በዛን ዘመን የነበሩትም ሰዎች በዚህ ነገር ላይ ብዥታ አልነበራቸው። ምልልክም ያሉት ለእንግሊዞች ወይንም ለሱፐር ፓወር ለሚባሉት ደብዳቤ ሲጽፉ እናንተ ከሩቅ መጣችሁ እዚህ አካባቢ የኮሎኒያል ስርዓትን የምታዋቅሩ ከሆነ እኔ ደግሞ እጄን አጣጥፌ አልቀመጥም አሉ። I will do the same ማለት ነው። ሌላ ምንም ታሪክ የለውም። ስለዚህ ኮሎኒያል ስርዓቱን ተቀብሎ ስላስተናገዱ ነው። ሌላ እኛ የምልልክ ልጆችን ዛሬ የሱን ኃጢአት ክፈሉ አይደለም፣ ነገር ግን ጀስቲፋይ አታድርጉ። እሺ ይጨርሱ። ተስማማላችሁ? ጨርሱ። ጥሩ ነው። እሺ እንደዚህ ሲሆን አሪፍ ነው። እንደዚህ ሲሆን አሪፍ ነው። 2 ደቂቃ ጨምሬያለሁ። ይቀጥል። ስለዚህ ኃጢአቱን ይክፈሉ አይደለም፣ ግን በጀርመንም ብዙ አይነት ግፍ ተፈጥሯል። በሌላም ኢምፓየር ሀገሮች ብዙ ግፎች ተፈጽሟል። ዛሬ ተነስቶ እኔ የምልልክ ልጅ ነኝ፣ እኔ የእከሌ ንጉስ ልጅ ነኝ የሚሉት የሉም። በሞደርን ዓለም ውስጥ ኢትዮጵያ ብቻ ነው ያለው። እኔ ምልልክ የነፍጠኛ ልጅ ነኝ ይላሉ። ይሄንን ነው እኛ ከናንተ ጋር ያለን ክርክር። አትሊስት ጀስቲፋይ አታድርጉ። ባለፈው ህጸጽ ልክ ሌሎች እንዳደረጉት በቃ ስህተት ተፈጥሯል፣ አገርም ለማቅናት ይሁን ለሌላም በታሪክ አጋጣሚ ይሄ ሆኗል ብትሉ በዚህ አይነት አግባብ ብንነጋገር ከዚህ አሁን ትውልድ ጋር ከዚህ ያለፈ ክርክር አይኖረንም ነበር። ስለዚህ ኮሎኒያል መሆኑ ምልልክ ላይ What's up? Are you Oromo?